አማዞን ከ1 ሚሊዮን በላይ ዝርያዎች መኖሪያ 390 ቢሊዮን ዛፎች የቆሙበትና ዛሬም ድረስ ሳይንቲስቶችን ግራ የሚያጋባ ስፍራ ነው። ነገር ግን ከጥቅጥቅ ካሉ ዛፎች በስተጀርባ ለሺህ ዓመታት ተደብቀው የቆዩና የሰው ልጅ እግር ያልረገጠባቸው ሚስጥሮች አሉ። እንኳን ወደ ድንቅ ተፈጥሮ የዩቲዩብ ቻናል በደህና መጡ። ዛሬ ስለ አማዞን ደን እስከ ዛሬ ያልተሰሙና ከሰው እይታ የተሰወሩ አስገራሚ ነገሮችን አብረን እናያለን። በአማዞን ጥልቀት ውስጥ ማንኛውም በውስጡ የሚገባን ነገር በሕይወት ሊቀቅል የሚችል ወንዝ አለ። ስሙ ሻናይ ቲምፒሽካ ይባላል። ይህ ወንዝ ሙቀቱ እስከ 91 ዲግሪ ሴንቲግሬድ ይደርሳል። የሚገርመው ነገር ይህ ወንዝ ከእሳተ ገሞራዎች በሺህ የሚቆጠሩ ኪሎ ሜትሮች ርቆ መገኘቱ ነው። ሳይንቲስቶች አሁንም ድረስ ይህን ያህል ሙቀት ከየት እንደሚመጣ በእርግጠኝነት መናገር አይችሉም። እዚህ ወንዝ ውስጥ የወደቁ ትናንሽ እንስሳት ወዲያውኑ ይቀቀላሉ። ይህ ተፈጥሮ የደበቀችው ድንቅና አስፈሪ ምስጢር ነው። ለዘመናት አማዞን ሰው የማይኖርበት ጫካ ተብሎ ታሰብ ነበር። ነገር ግን በቅርቡ የተገኘው ሌዘር ቴክኖሎጂ ከዛፎቹ ስር የተደበቁ ግዙፍ መንገዶች፣ እርከኖችና ከተሞች መኖራቸውን አረጋግጧል። ይህ ማለት ከሺህ ዓመታት በፊት አማዞን በሚሊዮኖች የሚቆጠሩ ሰዎች የሚኖሩበት የላቀ የሥልጣኔ ማዕከል ነበረች ማለት ነው። እነዚህ ሰዎች የት ሄዱ? እንዴትስ ጠፉ? ይህ አሁንም በአማዞን ጥቅጥቅ ያሉ ዛፎች ስር የተቀበረ ሚስጥር ነው። በአማዞን ውስጥ ከሰው እይታ ተሰውረው የሚኖሩ እንስሳት አሉ። ለምሳሌ ጥቁር ፓንተር በመባል የሚታወቀው ጥቁር ጃጓር ነው። ይህ እንስሳ በሌሊት ጨለማ ውስጥ ሙሉ በሙሉ የማይታይ በመሆኑ የጫካው መንፈስ ተብሎ ይጠራል። ሌላው ሚስጥራዊ ፍጡር ደግሞ ግላስ ፍሮግ ወይም ብርጭቆ መሰል እንቁራሪት ነው። ቆዳው ግልጽ በመሆኑ ውስጣዊ አካላቱንና የሚመታውን ልቡን ማየት ይቻላል። እነዚህ ፍጥረታት እጅግ ድብቅ በሆኑ ስፍራዎች ስለሚኖሩ እነሱን ለማየት ዓመታትን ሊፈጅ ይችላል። አማዞን ለእያንዳንዱ ግኝት 1000 ያልተገኘ ሚስጥር አለው። ይህ ደን ለሰው ልጅ የሚሰጠው ጥቅም ብቻ ሳይሆን የሚደብቀው ሚስጥርም እጅግ ሰፊ ነው። እኛ ገና የደኑን የላይኛውን ክፍል ብቻ ነው ያየነው። ከእነዚህ ሚስጥሮች ውስጥ እናንተ ይበልጥ ያስገረማችሁ የትኛው ነው? የሚፈላው ወንዝ ወይስ የጠፋው ከተማ? በኮሜንት አጋሩን። እንደዚህ ያሉ ድንቅ የተፈጥሮ ሚስጥሮችን ለማየት ድንቅ የተፈጥሮ ቻናልን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።